الحضرة تيوب. يزنبال هول جزي إيالي سفرا يموحبو مطور دائما يبارا بأن سيد شوكوش بنداني حضرة سنتسو شاربت سمونية الرع. يزنبال هول جزي إيالي سفرا يموحبو مطور دائما يبارا بأن سيد شوكوش بنداني حضرة سنتسو شاربت سمونية الرع. سيدي يا حبيب الله مرحبا منظومة بإثيوبيا مدر يوداسي سيما ብቻ አይደለም የታሪክ ማህደር የጥበብ መፍለቂያ የትውልድ ማነጫም ጭምር ነው። የአበሻ መሸይኾች በመውሊድ አሰባስበው በመንዙማ መክረዋል። በርካታ ዕውቀት አዘል ድርሳናቶችን በግጥም አቀማጥለው በመንዙማ ሞሽረው በደብ ያስጊጠው በሰዎች ልቦና ውስጥም ሰሪጽ አድርገዋል። ጥንታውያኑ የሀበሻ የዲን ሊቃውንታት በዕውቀት ባህር የቀዘፉ ብቻ ሳይሆኑ በስነ ጽሑፍ ጥበብም እጅግ የረቀቁ ነበሩ። ዕውቀትን በደረቁ ከመሰደር ይልቅ ጥልቅ የሆኑ መለኮታዊ ድርሳናትን በግጥም አሽሞንሙነው በመንዙማ ዚመው በልብ ያስደብተው በምእመኑ ልቦና ውስጥ ሰርጾ እንዲቀር ማድረግ ልዩ ጥበብን ተጠቅመዋል። እነዚያ ጣፋጭ ዜማዎችና ረቂቅ ስንኞች ውስጥ ተውሂድ ይነገራል። የዓለማቱ ዝነት ስለሆኑት ሰይዳችን አለይሂ ሰላቱ ወሰላም የህይወት ታሪክ ይተረካል። ነቢያትና የሷሃቦች ገድልም ይዘከራል። በመንዙማዎቻቸው ሞትን ያስታውሳሉ፣ የሀገር ፍቅር ይሰብካሉ። የታላላቅ መሻይኾችን አበርክቶም እያወሱ ለትውልድ የማይነጥፍ ስንቅን በጥበብ ያቀብላሉ። ታዲያ ይህ በግጥም ተሞሽሮ በዜማ የታጀበው የጥበብ ማዕድ ለዘመናት የሀበሻ ሙሂቦች መለያና የሩህ ቀለብ ሆኖ ቆይቶ ዛሬም ድረስ ቀጥሏል። በዚህ ረዥም የጥበብ ጉዞ ውስጥ በየዘመኑ ለሀገራችን የመንዙማ ስራዎች ደሚቅ አሻራን ያሳረፉ በርካታ ዕውቀት አዘል ድርሳናቶችን በግጥም ያነበሩ በጣፈጠ ዜማ የለወሱ ጥቂት ሆነው አልተገኙም። ዛሬም እንደ ትናንቱ የዘመናችንን የጥበብ ጮራ የትውልድ አርማና የዲን ባለውለታ ስለሆነ አንጋፋ ሰው ልናስቃኛችሁ ወደድን። የነሺዳውን ፋና ለኩሶ በመንዙማ ቃና ለውሶ ትውልድን ስላነጸ የበርክቶን ያህል ስላልተነገረለት የልፋቱን ያህል ስላልተሰመረለት ስራዎቹ ገነው የወጡ በበርካቶች የሚታወቁ የነሺዳው አውራ ባለደሚቅ አሻራ ስለሆነው ኡስታዝ ድሪስ ማህሙድ ልጆችን በተርቢያ ንጹ በሰይዳችን አለይሂ ሰላቱ ወሰላም ውዴታ ኩትኩቶ በማሳደግ ይታወቃል። በነሺዳ መምህርነት ለበርካታ ዓመታት ብዙዎችን በማፍራትም እውቅና አግኝቷል። ከ35 ዓመታት በላይ በተሸገረው የብላታ መውሊድም ዋና አዘጋጅ በመሆን በስፋት ይታወቃል። ኡስታዝ ድሪስ በነሺዳ አስተምህሮት ሂደት ውስጥ በርካታ ግጥምና ዜማዎችን እያበረከተ ሲሆን ህዝቡ ዘንድ ከፍተኛ ተቀባይነት ያላቸው በመሆኑ ነሺዳዎቹ በቀላሉ ተለምደው በብዙሃን አንደበት ይዜማሉ። አብዛኞቹ የህዝብ ዜማና ግጥም እስከሚመስሉም በስፋት ይታወቃሉ። መነሻቸው የዜማ ቀማሪያቸው የግጥም ደራሲያቸው ማን ነው ብሎ ለጠየቀ አትኩሮ ላተነተነ እነዚሁ ስራዎች በስተጀርባ ኡስታዝ ድሪስ ተቀዳሚ ሆኖ ይገኛል። ብዙውን ጊዜ የነሺዳም ሆነ የመንዙማ አድማጮች የሚያውቁት ነሺዱን አሊያም ማዲሁን ነው። ኡስታዝ ድሪስ ግን የእነዚህ ድምጾችና የበርካታ መድሆች ፈጣሪና ቀራጺም ጭምር ነው።
ታሪክ የሚዘገበው በቃላት ብቻም ሳይሆን በትውልድ ልብ ውስጥ በሚቀረጽ ዜማና ምክርም ጭምር ነው። የመንዙማና የነሺዳ ድርሳኖቹ በእጅጉ በርካታ ሲሆኑ ከ400 በላይ የዜማና የግጥም ድርሳናትም እንዳሉት ይነገራል። የኡስታዝ ድሪስ ስራዎች ከቁጥርም በላይ ከውዳሴም ባለፈ የታሪክና የእውቀት ማህደሮች ናቸው። በ3 አስርተ ዓመታት የጥበብ ጉዟቸው ውስጥ ከ400 በላይ የሚሆኑ የዜማና የግጥም ድርሳናትን እያበረከቱ ሲሆን ከፍተኛ እውቅና ካላቸው የመንዙማም ሆነ የነሺዳ አፍቃሪያን በብዛት ከሚያውቋቸው ሰይዲ ያ ሐቢበላህ፣ ያ ሙስጠፋ የኛ ተራነሞ፣ ያ ረሱላላህ፣ ያ ሰነዲ አንተ መቅሱዲ፣ ዘይነል ውጁድ ሐያቱና፣ አላሁ አላህ፣ አላህ ያ ሰመድ፣ ሙሐመዱል አሚን የአብል ቃሲሚ ከኡስታዝ ድሪስ ስራዎች መካከልም ጥቂቶቹ ናቸው። የኡስታዝ ድሪስ ነሺዳዎች ተንቀሳቃሽ ትምህርት ቤቶች ናቸው ቢባል ግነትም አይሆን። በኡስታዝ ድሪስ ዜማዎች ውስጥ የማይዳሰስ ማህበራዊም ሆነ ዲናዊ ጉዳይ የለም። የቁርአንን ታላቅነት ያወሳሉ፣ የነብዩ አለይሂ ሰላቱ ወሰላምን የህይወት ታሪክ ይተርካሉ፣ የረመዳንን ልቅና የአኺራን አስተዋሽነትንም በስንኝ ይደረድራሉ። ስለ ሀገር ፍቅር፣ ሰላምና አንድነትም በዜማቸው ይሰብካሉ። ነሺዳዎቹ መካሪና አስተማሪ በመሆን ማህበረሰቡን በዲን ትምህርት በማንነጽ ረገድ ያላቸው ሰፊ አበርክቶም ጥቂት የሚባል አይደለም። የኡስታዝ ድሪስ የነሺዳ ስልጠና ጅማሮ ከ1977 አካባቢ የጀመረ ሲሆን መነሻ ሰበቡ ከውስጣቸው አብሮ ያደገ የሰይዳችን አለይሂ ሰላቱ ወሰላም ሙሐባ እንደሆነ ይናገራሉ። በመዲናችን አዲስ አበባ ኳስ ሜዳ አካባቢ በተለምዶ ሐጂ ዩኑስ መስጂድ በመባል የሚታወቀው የነብዩ መሐመድ አለይሂ ሰላቱ ወሰላም ፍቅር በልባቸው እንዲሰርጽ ትልቅ አበርክቶን ያበረከተ ሲሆን የወቅቱ ብላታ ትምህርት ቤትም ለአሁናዊው የኡስታዝ ድሪስ ተጽዕኖ ፈጣሪነትም ጉልህ ድርሻ ነበረው። አሁን ለምሳሌ እዚህ ሰፈር ሐጂ ዩኑስ መስጊድ መገኘት እዚህ ሰፈር ትልቅ በጣም ብዙ አስተዋጽኦ አድርጓል። ብዙ ሰው ነው ሂዳያስ መስጊዱ ራሱ መኖሩ እዛ ውስጥ አሁን እዚህ ሰፈር ብዙ መስጊዶች አሉ። ዋናው ግን ሐጂ ዩኑስ ነው። አንተ አሁን ያየው አንድ መስጊድ እሱ ብቻ ነበር የነበረው በዛን ጊዜ። ከዛ ያንን ካል ማስ ሚዲያ ነው ገባ ብዙ ነገር ነው ያለው። ከዛ እሱ መመስረት ዛነሽ አብዱላህ ሐራሪ ሁላ አልፈውበታል። ያው እዚህ ቤት ሰው ልታናግራቸው ትችላለህ። ያልመጣበት መሻይኽ የለም እና እዛ መድረሳ ስንማር ነሺዳ ነበር። በቤተሰብ የምትወርሰው ነገር አለ። ያንን ይዘን እኔ ወደ 1976 ዓመተ ምህረት እዚህ ዳግማዊ ብርሃን ማለት ብላታ የላቶ ቶፊቅ መሐመድ በሚባል ሰውዬ የተመሰረተ ትምህርት ቤት ነው። ሲጀመር አረብኛ ነበረው፣ ቁርአን ነበረው። ከቢር ሙሜ እዛ ያስተምሩ ነበረ እና እዛ አካዳሚ ለመማር ነው አረብኛና ቁርአን ስላለ ቤተሰቦቼ ያሳደገ እዛ ወስደው ገባው። ለዚያ ብላታ የለገብሩ ትምህርት ቤት በ1964 ለውጡ ሊመጣ አካባቢ አቶ ቶፊቅ የተባለ ሰው ተከራይቶ መድረሳ ያደረገው ሲሆን በውስጡ መሰረተ ትምህርትን ጨምሮ ቁርአን፣ የአረብኛ ቋንቋና የነሺዳ ትምህርትም በጥቅሉ ይሰጥበት ነበር። በመሆኑም ቤተሰብ ምንጊዜም ለልጁ ጥሩን ይመርጣልና አካዳሚክ ትምህርትንም እንዲሁ ዲናዊ እውቀትን በአንድ ለማስገቢያት ሲባል በብላታ ትምህርት ቤት ኡስታዝ ድሪስ መግባቱን ይናገራል። የቀድሞ ብላታ የአሁኑ ዳግማዊ ብርሃን ትምህርት ቤት ኑረታኒ የሚል መጠሪያም ነበረው። የስያሜ እንዲሁ የተሰጠ ሳይሆን የዓለማት ውዝነት የሆኑትን ሰይዳችን አለይሂ ሰላቱ ወሰላምን የሚዘክር ጥልቅ ትርጓሜም አለው። ቀደምት ነቢያትና አንቢያዎች የዲን ኢስላምን ፋና ሲያበሩ ቢኖሩም ሰይዳችን አለይሂ ሰላቱ ወሰላም ያንን የብርሃን ሰንሰለት ዳግም አድሰው ከዓለም አድማስ እስከ አድማስ አብሬ ሆነው መጥተዋል። ኑረታኒ ማለትም የዚሁ ትርጓሜን ያስይዛል። ይኸው ነው። ቀደምት ብርሃናትን ዳግም ያበሩ፣ ጨለማን አጥፍተው ዓለምን የለወጡ፣ ሽርክን ገርስሰው በተውሂድ ያበሩ ዳግማዊ ብርሃን መሆናቸውን የሚያጠቁም ነው።
ይህ በታሪክ ማህደር ውስጥ ደምቆ የተጻፈው የብላታ ኑረሳኔ ትምህርት ቤት በመዲናችን አዲስ አበባ አዲስ ከተማ ክፍለ ከተማ ውስጥ የሚገኝ ሲሆን ከአውቶቡስ ተራ ወደ መሳለሚያ በሚወስደው ዋና መንገድ ላይ በስተግራ በኩል አሊያም ከታዋቂው የካቲት 23 መሰናዶ ትምህርት ቤትም ጎን ለጎን ይገኛል። ታሪካዊው የብላታ ትምህርት ቤት የእውቀት ማዕከል ብቻ ሳይሆን የኢትዮጵያውያንን የመቻቻልና መከባበር ተምሳሌትም ነው። እስላማዊ ትምህርቶችን በውስጡ ያቀፈ ቢሆንም የሌላ እምነት ተከታዮችንም ያላገለለ ክፍት የጥበብ ቤት። ኡስታዝ ድሪስ የአራተኛ ክፍል ተማሪ በነበረበት ወቅት በተለያዩ ምክንያቶች የቁርአን ክፍለ ጊዜዎች ከሁለት ወደ አንድ እየተቀነሱ በመጡበት የፈተና ወቅት ነበር የቀለም ጉዞን የቀጠለው። በወቅቱ የራህማ መስጂድ ኢማም ሼክ አብዱል ቃድር፣ የስልጤው መስጂድ ኢማም ሼክ አደም ቢላል ያሉ ታላላቅ መምህራን ለቁርአንና ለአረበኛ እውቀት መጎልበትም መሰረት ጣሉበት ወቅት ነበር። የስፍራ ለብዙዎች የነሺዳና የመንዙማ መፍለቂያ ብቻ ሳይሆን የኡስታዝ ድሪስ የ36 ዓመታት የጽናት ጉዞ በሆነው የብላታ መውሊድ የሚከበርበትም ታሪካዊ ስፍራ ነው። የሚጠጣው ተመሐባው መሌ በሐድራ ብርጭቆ በሐድራ ብርሌ አቢ በርንጂሮ ሙሐመዱ መሌ ወዲጊ ማንሳኒ አካታ ወላሌ ኢልካንሳኒ ጋሩ እንጅኒሳኒ ቦሌ ዩነ ተቀበልቴ ሐያሮ ሄከድኔ መለኩት ቢያዘልቀው አጅቦት መለኩ ቀናት ያዘዋሉ ነቢ ሙሳን እኮ እያለ ተጣራን እኮ በለኝ እኮ አላህና ነቢ ጉዳይ ያወጡ እኮ እኔንም ቢብሎ ለሱ ታየው እኮ እኔም ይበቃኛል ከሊሙ መሆኔ ነቢ በወቅቱ ከቢር ሙሚን በመባል የሚታወቁ በብላታ ትምህርት ቤት የአረበኛ ቋንቋና ሌሎች ትምህርቶችን የሚያስተምሩ መምህር የነበሩ ሲሆን ጎን ለጎን የነሺዳ ትምህርትንም አብሮ ያስተምሩ ነበር። ኡስታዝ ድሪስ አካዳሚክ ትምህርትንም እንዲሁ የቁርአንና የአረበኛ ትምህርትን በአንድ ለመሸመት በብላታ ትምህርት ቤትም ተማሪ ሆነ። በዚያን ወቅት በወርሃ ረቢዑል አወል በታላቁ አንዋር መስጂድ በድምቀት የሚከበረውን የሰይዳችን አለይሂ ሰላቱ ወሰላም የሙሊድ ክብረ በዓል ልዩ ድምቀትና ውበትም ነበረው። ይህ መድረክ የውዳሴ ብቻ ሳይሆን የተለያዩ መድረሳዎችና ትምህርት ቤቶች የጥበብ ብቃታቸው የነሺዳ አቅማቸውን የሚያሳዩበት፣ ታላቅ የነሺዳ ውድድር የሚካሄድበት፣ ልዩ ልዩ ዝግጅቶች የሚከወኑበት መድረክም ነበር። እንደ ጃሊያ፣ አወሊያ፣ ሰለፊያ አባድር ያሉ ታላላቅና ታዋቂ መድረሳዎች የእውቀት ማዕከላቶች ተማሪዎቻቸውን አብቅተው ለዚሁ ትልቅ መድረክም ያቀርቡ ነበር። ከነዚህም መካከል በብላታ ትምህርት ቤት ስር በከቢር ሙሜ ታቃፊ የሆኑት የነሺዳ ተማሪዎች በውድድሩ ላይ በንቃት ተሳታፊና ተወዳዳሪ ነበሩ። በወቅቱ ወጣቱ ኡስታዝ ድሪስ ማህሙድ በዚህ የጥበብ ውድድር ውስጥ የከቢር ሙሜ የነሺዳ ቡድን አባልና ተሳታፊ በመሆን ገና በለጋነቱ የመድረክ ልምምድን ማዳበር ጀመረ። በዚያን ደማቅ መድረክ ላይ ያሳየው ተሳትፎና የነበረው ትጋት ለወደፊቱ የነሺዳ አርማነቱ ለፈጣን የጥበብ እድገቱ እንደ ትልቅ መነሻ መሆኑ አገልግሎታል። በተማሪነት ወቅትም ኡስታዝ ድሪስና ጓደኞቹ የጁምዓ ሶላትን በታላቁ አንዋር መስጂድ ሰግደው ያ ነቢ ሰላም አለይካ ያ ረሱል ሰላም አለይካ እያሉ በዜማ አንጉርጉሮ ወደ ትምህርት ቤትም ይመለሱ እንደነበር ይነገራል። ኡስታዝ ድሪስ በውስጡ የነበረው የመድህና የመደድ ቅጣሎት በሐጂ ዩኑስ መስጂድ ለኳሽነት በከቢር ሙሜ ቆስቋሽነት ፈጋጊ ሆነ፣ ይበልጡንም ተቀጣጠለ። ያንዬ ከቢር ሙሜ እድሜያቸው እየከፋ መጣ፣ ወደ 80ዎቹም ተተካ። ከቢር ሙሜ የወጣቱን ኡስታዝ ድሪስ ድንቅ ችሎታና በውስጡ ያለውን አቅም ተመልካች ነበሩ። ከቢር ሙሜ እድሜያቸውም ስለገፋ ማረፍን ሽተዋልና የተቋሙን ህልውና የሚያስቀጥል ብቁ ተተኪም በመፈለግ ላይ ነበሩ። አይናቸውንም ወደ ኡስታዝ ድሪስ እንዲያዞሩ ሆኑ። ኡስታዝ ድሪስን አሳርፈኝ አንተ ተካኝ
በማለት ነሽዳ አስተምሮት ሂደቱን ኢጃዛ አሊያም ፈቃድን ሰጡ። በእውነቱ የከቢር ሙሜ ጥልቅ የፈቃድ ቃል በኡስታዝ ድሪስ ተራ ጥሪ ብቻ ሳይሆን ታላቅ ታሪካዊ አደራ፣ የትውልድ መገንቢያ፣ የሰይዳችን አለይሂ ሰላቱ ወሰላምን ሙሐባ በብዙሃኑ ልብ ማተሚያም ጭምር ነበር። ከቢር ሙሜ በአስተምሮት ጊዜያቸው ውስጥ እንደ ኡስታዝ ድሪስ ያሉ ባለድንቅ ተሰጥቶ ልጆችን ማፈሩ፣ ትውልድን በመልካም ቀረጹ። በርካቶችንም በሰይዳችን አለይሂ ሰላቱ ወሰላም ውዴታም ኮትኩተው አሳደጉ። ኡስታዝ ድሪስ ከከቢር ሙሜ የተሰጠውን ፈቃድ ተቀብሎ የነሽዳ አስተምሮት ስልጠናውን ለታዳጊ ልጆች በዛው ትምህርት ቤት ማስተማር ጀመረ። በመድህም ሆነ በመንዙማ የማይታሙትን አንጋፋ የሀበሻ ሊቃውንታትን ለማላቅ ለነሱ ክብር ለመስጠት ሲባል ኡስታዝ ድሪስ በራሱ ከለርና ይዘት የሀበሻን የመንዙማ ሂደት ከነሽዳው ጋር በማጣመር አፋጅ ዜማዎችን በጣፈጡ ግጥሞች እያዋዛ ታዳጊዎችንም ማሰልጠን ጀመረ። መንዙማውን ከነሽዳው ጋር አስተሳስሮ የትውልድ ክፍተት እንዳይፈጠር ሂደትና ፍሰቱ ፍካትና ውበቱን ሳይዘነጋ ድልድይ ሆኖ ማገናኘ። ቀደምቶቹ ሰይዳችን አለይሂ ሰላቱ ወሰላምን ያወድሱበት የነበረውን የመንዙማ ለዛ ወጣቱ ከሚወደው የነሽዳ ስልት ጋር በማጣመር የልጅ ልጅና አያት በውዳሴ ማማ በነሽዳ ዜማ አስተሳሰረ። ትልቅ አሻራን አሳረፈ። ዘመን ተሻጋሪ ስራዎችንም አበረከተ። ከ3 አስርተ ዓመታት በላይ የተሻገረውን አንጋፋውን የብላታ ሞሊድም መመስረት ቻለ። ኡስታዝ ድሪስ ባገኛቸው አጋጣሚዎች ሁሉ ግጥም የመጻፍ፣ ዜማ የመቀመር ልማድ ያለው ሲሆን በየሁኔታዎቹ በቤት ውስጥ ቢሆን በመስጂድ በሱቅም ሆነ በሻይ ወቅት ብቻ በተገኘው አጋጣሚ ሁሉ መደዱ ጎራፍ ይሆንለታል። በሚመለከተው ነገር መልእክት በሚያስፈልገው ጉዳይ ላይ ሁሉ ግጥሞቹን ያዋቅራል። አብዛኛውን ጊዜ ከግጥም በፊት ዜማ መስራት ይከራለታል። ዜማውን ተቃኝቶ ግጥሙን ይሰድራል። ለዜማው ተስማሚ ግጥሙንም ገጣሚ አድርጎም ያዋህዳል። በልጆች አንደበት በህብረት ስብስብም አስደማጭ ያደርጋል። ነሽዳዎቹ መልእክት ማስተላለፊያ፣ ህዝቡን መምከሪያ፣ የሀገር ፍቅር መግለጫ በመሆን ዕውቀትን በጥበብ ተጠቃሚ ያደረገ ሲሆን ከአማርኛ ቋንቋ ውጪ በተለያዩ ቋንቋዎች መድሆችን ያዘጋጀን በመሆኑ የኦሮምኛ፣ ሀደርኛ፣ ትግርኛ፣ ስልጥኛ ነሽዳዎቹም ተጠቃሾች ናቸው። ኡስታዝ ድሪስ በርካታ የመንዙማና የነሽዳ ዜማዎች የነበሩት ቢሆንም እንዳሁኑ ጊዜ የተመቻቸ የድምፅ መቅጃ ያልነበረ በመሆኑ እጅግ ውብና ማራኪ ዜማዎችም እንደጠፉበት ይናገራል። ኡስታዝ ድሪስ በይበልጥም ረቢዕ በመጣ ቁጥር ነሽዳዎችን በማዘጋጀት ረቢዑን በእሽቅ ለመቀበል ተማሪዎቹን ያሰለጥናል። ተማሪዎቹን አሰባስቦ አዲሱን ግጥም በደብተር ያጽፋል። ዜማውን በማዜም ግጥሙን ከተማሪዎቹ ውህድ ያደርጋል። በኡስታዝ ድሪስና በተማሪዎቹ መካከል ያለው ተግባቦት፣ የዜማ አረዳድና አቀባበላቸው፣ የግጥም ሽምደዳ ፍጥነታቸው አግራሞትን ያጭራል። ኡስታዝ ድሪስ ተማሪዎች የሞሊዱ ድምቀት፣ የመድረኩ ውበት በመሆን ሞሊዶችን ያስባሉ። በነጭ አሊያም በተመረጡና በተዋቡ ልብሶች ያሸብርቀው ውዳሴና ዘማሪያቸው ሰይዳችን አለይሂ ሰላቱ ወሰላም በማወደስ ከመነሻ እስከ መዳረሻቸው ብዙውን ጊዜም በእግር ይጓዛሉ። ታዲያ የሙቃ ሀድራቸው፣ የጣፈጠ ዜማቸው የረቢዑን መዓዛ ከያቅጣጫው እያናፈሰ መንገደኛ ከአንገቱ ዞር አስደረገው የተቀመጠንም አስነስተው በቤቱ አሊያም በሱቅ ያለውን ብቅ ብቅ ያስብላል። በአግራሞትም ሁሉን ያስመለክታል። በእሽቁ ተጣልፎ በመድሁ ተማርኮ መንገዱን ቀይሮ አብሮ የሚጓዝም አይጠፋም። የሰይዳችን አለይሂ ሰላቱ ወሰላምን ዊላዳ እያበሰሩ ከተማዋን በእሽቁ ወጋገን እያበሩ በመድሁ አሽቆጥቁጠው በሶላቱ አጊተው ወደ መዳረሻቸው በእሽቅ ይገባሉ። የመድረኩ ድምቀት ሆነው ነሽዳዎቻቸውን ያስደምጣሉ።
ተማሪዎቹ በህብረት ስብስብ ነሺዳውን ሲያዜሙ ታዳሚን በይሽቅ ያበራሉ። መልእክቶቻቸው ውስጥን ይበረብራሉ። ሰይዳችን አለይሂ ሰላቱ ወሰላምን በጣፋጭ አንደበት እያወደሱ አላህን አንድነት ቻይና አድራጊነት እየመሰከሩ የሀገር ፍቅርና የሀበሻን ታላቅነትም በነሺዳዎቻቸው ይዘክራሉ። በጣፈጠ ዜማ ጠቃሚ ምክሮችን ለታዳሚው አስደማጭ ያደርጋሉ። መንዙማ ዝም ብሎ ዜማ ብቻ ሳይሆን ጥልቅ ስነ ምግባር አደብን በውስጡ እያቀፈም ጭምር ነው። ከአሰላለፍ አዝያዚያም ጀምሮ ወደ መድረክ አወጣጥና አወራረዳቸው እርጋታ የተሞላበት በመሆኑ ምግባራቸው የተማሪዎቹን አደብ ያጠቁማል። ይህ ሁሉ የኡስታዝ ድሪስ ጥረትና የዘመናት ጥቃት መሆኑንም ያሳያል። ዛሬ ላይ የኡስታዝ ድሪስ ነሺዳዎች የመድረኩ ድምቀትም ሆነው በውቅ ማዲሃንና ሙነሺዶች ሲዘሙ ይስተዋላል። ለአብነት ያህልም በዋሪዳ የመድረክ ዝግጅት በዋሪዳ ሙነሺዳ አባላት የተዜመው ከፍተኛ እውቅናና ተወዳጅነትን ያተረፈው አሰላሙ አለይክ ያ ረሱላህ፣ እንዲሁም በዚሁ በዋሪዳ መድረክ ኑሩ ሰላም አለይክ የተሰኘው ለየት ባለ የመንዙማ አዝያዚያም ዘዮቹ የሚታወቀው ሙሐመድ አህመዱ አሊያም ሙሐመድ ሙሰማ ከሰራው ከፍተኛ ተወዳጅና ምልከታም ካለው ያ ረሱላህ ያ ሰነዲ አንተ መቅሱዲ ወንደሮቹ ሙሐመዲ የሐድራ ጀማዓ ከሰሯቸው የመንዙማ ሰዎች መካከልም መሰላቱ ወሰላም አለ ነቢ ኸይሪል አናም ያ አላሁ ያ መሊኩ ያ ጀሊል ከኡስታዝ ድሪስ ስራዎች መካከልም ጥቂቶቹ ናቸው። ኡስታዝ ድሪስ የከቢር ሙሚን አማና በክብር ስለማስቀጠሉ ስራዎቹና አበርክቶቹ ምስክር ሆኖታል። ኡስታዝ ድሪስ ሰይዳችን አለይሂ ሰላቱ ወሰላምን በማወደስና በማስወደስ በታዳጊ ህፃናት ልብ ውስጥ ሙሐባን በማስረጽ ለበርካታ ዓመታት በዚሁ መንገድ አሳልፏል። ሀያቱን ሙሉ ሰይዳችን አለይሂ ሰላቱ ወሰላምን በመጥራት አስጠርቷል። በርካታው ማህበረሰብ የሰይዳችን አለይሂ ሰላቱ ወሰላም ፍቅር በልቡ እንዲሰርጽ በመንዙማዎቹና በነሺዳዎቹም ብዙ ችሯል። ብዙ አልተነገረለትም፣ አልተዘመረለትም። ነሺዳዎቹ የልብ እርካታን አስገኝተው መንፈስን አድሰው በሐሴት ያፍነከንካሉ። ብዙዎቹንም በትዝታ የኋሊት ይመልሳሉ። የልጅነት ጊዜያቸውን በነሺዳ እድገታቸውን እያስታወሱ እንባን የሚያቀርቡ አሊያም በትውስታ በረው አብሮ የሚነሽዱም ቀላል አይደሉም። እዚሁ የአስተምሮት ጊዜ ውስጥ ኡስታዝ ድሪስ በርካታ የነሺዳ ተማሪዎችን ማፍራት የቻለ ሲሆን አበርክቶ ጎልቶ ውለታው በዝቶ ትውልድን በመልካም ምግባር ቀርጾም ይስተዋላል። بدر سماء جمالا قبة الولا محمد مرسلا صلى الله على محمد صلى الله على محمد صلى الله على محمد قبة الولا بدر مرسلا صلى الله على محمد قبة الولا وعلى العلي الكمالا شمس سماء الولا قبة الولا بدر مرسلا ኡስታዝ ድሪስ ታሪክን ሰርቶ ዝናን በዝምታ ያለፈ ሞገሳን ሳይሆን ለሊላህ የኖረ እውቅናን ሸሽቶ ራሱን ሸሽጎ ትውልድን የቀረጸ መሐባን ዘርቶ ምንዳን ከሚነላህ የፈለገ ታላቅ ሰው ነሺዳው መሰረት በመሆን አበርክቶ ከታየው ያልታየው ከተነገረው ያልተሰማው ከተደመጠው ያልተደመጠው በእጅጉ ይበልጣል። ዛሬ ላይ በሚዲያም ሆነ በየሐድራው እንዲሁም በሙሊድ ክብረ በዓላት ላይ የምንሰማቸውን አብዛኞቹን ነሺዳዎች ሁሉ መንገድ የጠረገው መሐባን የሰረጸው በእርሱ ጥረትና ግረት ብርታትና ድፍረት መሆኑን የዘመኑ ሙነሺድና ማዲሆች ይመሰክራሉ። የዘመናዊ ነሺድ አባት ቢባልም አግምት አይሆንም። በርካቶችን በሰይዳችን አለይሂ ሰላቱ ወሰላም ውዴታ አሳደገ፣ በጥልቅ ፍቅርም ኮትኩቶም ተከለ። ታሪክ የማይዘነጋቸው ትውልድ የማይረሳቸው ባለታዎች አሉ። ኡስታዝ ድሪስ ከከቢር ሙሜ የተቀበለውን የአደራ ብትር ሲያጠፋ በሃጂ ዩኑስ መስጂድ የነደደውን የፍቅር ጮራ ሳይቀንስ ለግማሽ ክፍለ ዘመን ያህል የዘለቀ የጥበብ ተጋድሎ አድርጓል። ዛሬ ላይ በኢትዮጵያ ምድር የሚሰሙ የነሺዳ ዜማዎች ሁሉ የእርሱ የትላንት ትሩፋቶች ናቸው። በሺዎች የሚቆጠሩ ታዳጊዎችን በስነ ምግባር አንጾ በዲን እውቀት ኮትኩቶ በውዳሴ ቃና አሳድጎ ለቁም ነገር አውቅቷል። ኡስታዝ ድሪስ ለዘመናዊ ነሺዳ መሰረት የጣሉ ብቻ ሳይሆኑ ቀደሙት
ሊቃውንታት የደከሙበትን የመንዙማ ሀብት ሳይዘነጉ ለትውልድ ያሻገሩ የታሪክ ድልድይ ናቸው። ስላበረከተው አበርክቶ ዘርፈ ብዙ ስራዎቹ፣ ስለ ጽኑ 36 ዓመታት የብላታ ሙድ ጉዞና ስላፈሩት ድንቅ ተተኪ ትውልድ ሁሉ ከልብ የመነጨ ምስጋናችንን እያደረስን ለኡስታዝ ድሪስ ያማረ የደመቀ በሶላት ያሸበረቀ ረዥም ዕድሜን ከአፊያ ጋር እየተመኘን ሰይዳችን አለይሂ ሰላቱ ወሰላምን ማወደሻ ሙሐባን መትከያ ታዳጊዎችን ማፍሪያ የሚሆን ሰፊ ቦታ ከሰፋ ኒዕማ ጋር ከሚነላህ ለርሶ እየተገባ ይሁን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉንም እንግዲህ አጉርሱ፣ አሜን፣ አልብሱ፣ አሜን፣ ሙቅሉ መጅሊሱ፣ አሜን። ሰላም በለብሱ፣ አሜን። እስሙላቸዋል በለብሱ፣ አላሁ አክበር። ምንም እንዳታለቅሱ፣ አሜን። አብሱ፣ አሜን። ቦታቸው ይደለል፣ አሜን። አሁን ቦታ የለኝም እያሉ ነው። የቲም ነኝ፣ ጥገኛ ነኝ፣ ተፈናቃይ ነኝ። መሬትን የኸለቀው ማን ነው? ታዲያ አላህ ይስጣቸው። ይህንን ነቢይ የሚያስብሉበት በየሽሩቅላው በየቦታው እየተንከራተተ አሁን የቅድሙ ልጆች እንዳው ደስ አይሉ ወላሂ ደስ ብሎኛል። ነቢይ ነቢይ እያሉ እዚህ ሽሩቅላው ውስጥ አያሳዝኑም? አላህ አንዳንዱ መጠጥ ይዟል حبيب المولى ربي صلي وسلم على ربي صلي وسلم على مصطفى حبيب المولى هذا خبرته ما خبرته يا جمالته لحظة الله مصطفى حبيب المولى ربي صلي وسلم على ربي صلي وسلم على مصطفى حبيب المولى جتيزنا بني العظم كتاب الله مصطفى حبيب المولى ربي صلي وسلم على ربي صلي وسلم على مصطفى حبيب المولى باب ابراهيم باب السلام باب جميل مصطفى حبيب المولى ربي صلي وسلم على ربي صلي وسلم على مصطفى حبيب المولى ودم يا بابا جبران الله مصطفى حبيب المولى ربي صلي وسلم على ربي صلي وسلم على مصطفى حبيب يا بلو مكة وتنجاك وحضر ملكة هوني سلام مصطفى حبيب المولى ربي صلي وسلم على يا ربي صلي وسلم على